ምንድነው ደግሞ ኑ እንዴ ኤፍሬም ሻዊት እዚህ ደግሞ ምን ትሰራላችሁ? ከመጀመሪያው እዚህ ትምህርት ቤት መማር የጀመራችሁት? ዛሬ ነው የጀመርነው። ዛሬ ነው የጀመርነው? ለምን እንዴ? ለምን ምን ማለት ነው? ለመማር ነው። በስንት ሽማግሌ በስንት የሰፈር አባቶች ስትለመኑ አንማርም ያላችሁትን ትምህርት ዛሬ ለምን ጀመራችሁ? ሐሳቡን የማይቀይረው ሬሳ ብቻ ነው። ምስጋና ይግባውና እኛ ደግሞ እስካሁን ሬሳ አልሆንም። እናንተ ልጆች ምንም አላማራችሁኝም። ምን ለማድረግ እየሞከራችሁ ነው? አይ በቃ በህይወት እያለች ትምህርቴን እንድማር ትፈልጋለች እና በቃ ምኞቷን ላሳካላት። እና እንደዛ ከሆነ ለምን እዚህ ትምህርት ቤት ደሞዝ ክፍያው እንዴት ልትችሉት ነው? እዚህ ያልነበር የምሰራው እና በዛ የተነሳ በቃ ስኮላርሺፕ ሰጥቶኝ። መቼ ጀመርን አላችሁ? ዛሬ። እና ዛሬ ጀምራችሁ ነው ዛሬውኑ የምትጣሉት? እየተጣላን እኮ አልነበረም። እና እየተጫወታችሁ ነበር? አዎ። ዝም በይ። ይኸውላችሁ እናንተ ልጆች እረፉ። እኔ በእናንተ የተነሳ ጣቢያ ውስጥ በጣም እየተወቀስኩ ነው። ከዚህ በኋላ ግን ባልተገባ መንገድ ባገኛችሁ እንደማላቃችሁ ነው መሆንባችሁ። አረኛ ባልተገባ መንገድ መቼ ሄደን እናውቃለን? አናውቅማ። አዎ አናውቅም። የሳይክል መንገድ ስናይ እንዳንረግጥ ሸሽተን ነው፣ ሳር ስናይ ሸሽተን ነው። እና መች ባልተገባ መንገድ ሄደን እናውቃለን? አይ ለማንኛውም ይሁን ምን ለማለት እንደፈለኩ ሲገባችሁ ይገባችኋል። ደግሞ ሌላ የተከለከለ መንገድ አለ እንዴ? እባክሽ እሱ ስለ መንገድ አይደለም የሚያወራው፣ ስለ ተግባር። ከዚህ በኋላ የማይሆን ተግባር ስታደርጉ እንዳላገኛችሁ ምናምን ነገር። እና ምንድነው በግልጽ አይናገርም እንዴ? ያው ዛፓር ላይ ራሱ ቋንቋ አላቸው። የወፍ ቋንቋ አረጋዋ። ግን ያመረረ ይመስለኛል። ከዚህ በኋላ ካገኘን አይፋታም። ደግሞ ለምንድነው ስኮላርሺፕ ምናምን ብለ የተቀደልከው? ገብቶ ቢጠይቃቸውስ? እባክሽ አይጠይቃቸውም። ደግሞ ቢጠይቃቸውም ፕራይቬት ነገር ስለሆነ አይነግሩትም። እንዴ ምንድን ነበር ያልሽው? ምን መቼ? ስኮላርሺፕ ያልሽኝ? አሁንም ልትጀምረኝ ነው? ወይኔ ሩት ምን ሆነሽ ነው? ስትወጪ ጠብቂኝና አብረን እንሄዳለን ብዬሻል ነበር እንዴ? ሳጣ ጊዜ እኮ ነው። ሲጀመር ልጠብቂኝም አልፈለግሽም ነበር። እንደዚህ ለምን ትላለህ? ስላየሁሽ ነዋ። ከክላስ ወጣሽ ቀጥ ብለሽ እየሄድሽ እኮ ነው። ሮጬ ባልደርስብሽ ኖሮ አንገናኝም ነበር። ሮቢ እንደዛ አይደለም። ሩት ፕሊስ አትጮችብኝ። ወይ ቁርጡን ንገሪኝ። ቢከብደኝም ተስፋ እያረኩ ከምሰቃይ በቃ ይሻለኛል። ምን ልንገርህ? ለኔ ያለሽ ፍቅር ሙሉ ለሙሉ ጠፍቷል? ነው እንደዚህ አይደለም ግን በቃ አይኑ ይገባኛል። ትንሽም ቢሆን ለኔ ፍቅር ካለሽ ከበደልኩሽ በደልና ከደረሰብሽ ሐዘን እስክትወጪ መጠበቅ አያቅተኝም። አይ ላቭ ዩ። አረችውድ በሰላም ስተውረኛል ነበር እንዴ? የጸቡ ሰዓት የፈጠነ ተገለባብጣ አልተያዘችኝም። እና ወስዳት ታጋጫት ነበር እንዴ?
እንዴት ነው ማጋጫት? እንደማስተካከሉ የተለጠፈችው። ቆይታዎች ማድረጋቸውን ነው የማውቀው። ምን ቀን ነው እዛ ትምህርት የገባ ነው የማስብላቸው። ምን ልታደርግ? ማላደርገው አይኖርም። ትንሽ አጋጣሚ ነው የምፈልግላቸው። እሷን ነገር ግን ለኔ ምን ልታረጋት? ማረጋትን ነው። አታ ደግሞ ተመቻችን ብል እንዳትጃጃ። አይ ግን የምር ተመችተኛለች። ያወቅኳት ዛሬ ቢሆንም ካወቅኳት ሰዓት ጀምሮ ስለሷ ሳስብ ዘና ነው። ብትደበርባት ከሆነ ይመች። እንደውም ጀልጠ ዞር ትላለህ። ካልጀለጠችኝማ በደስታ ግን ገገማ ነው የምትመስለው። እሷ እንደውም ጀልጣ እንዳታባረቅ። እና እንዲህ ልታረግ ነው? እንደምንም ጓደኛዋን ተግባብቼ ስለ ልጅ ታማውቃለሁ። እና ግን ሌላ ሰው ላይ ከምትደክም ሻፋ ያለችብህ ልጅ ላይ አስምጣት። ለምን ስለ ትምሮ መረጃ አሰበስብም? ከልጅቷ ጋር እኮ ተግባብተናል። ማለቴ አውርተን ነበር። ምን አወራችሁ? የተደፈረችዋ ጓደኛዋ እንደሆነች ምናምን። አይ እንደዛ ከሆነ ጸዴ፣ ግን እችኛዋም ልጠቅም ትችላለች። ልክ ነሽ። እችንም አልፈታትም። በቃ አሪፍ። ደግሞ ከልጆቹ ጋር ደግመን መጣላት የለብንም። እንደውም ከማንም ጋር መጣላት የለብንም። አይ እሱን እንኳን ተይው፣ አውቅሽ የለ። አሬ ምሬ ነው፣ እንዳትጣላ። እኔም ከማንም ጋር አልጣላም። ወይኔ ቃሌ እንዳጥፋ አደረገኝ። ቆይ ሀብሱ ስትባሉ ለምንድን ፍቅር የማይሉላችሁ? በፍቅር የቤት ስራዬን ስራልኝ አልኩ። አልሰራም ለምንድን የምትለው? መስራት ላይ ቀር። ኧረ እሰራልሻለሁ፣ የምር እሰራልሻለሁ። አሁንማ ምን ያደርግልኛል? ቃሌን ካጠፍኩኝ በኋላ ምን ያደርግልኛል? ያው ማርክ ምናምን ታገኝበታለሽ። ያሉት ከሚጠፋ የሸቀሉት ይጥፋ ይባላል። አልጣላም ብዬ እንድጣላ ታደርገኛለህ? እሺ እሰራልሻለሁ። ስራ ስለበዛብኝ እኮ ነው ፒፒን ምን ነኝ የምሰራው እንጂ አንቺ እንዳልሽው አንቺን ለማሳሳት ወይ መምራ ለመስራት ፈልጌ አይደለም። ምን የፒፒ ደፍተር አንተ ጋር ነው? አዎ እኔ ጋር ነው። ምን ነው? እስኪ አምጣው። አረ እንዴ አንተ ምን እሺ ነው ዛሬ የገባቸውን ቃሎች በሙሉ ተፈጥፈኝ ነው እንዴ? ደግሞ ምን ሌላ ቃል ገብተሽ ነበር? ዳግመኛ ሰው እንደማልገል ለራሴ ቃል ገብቼ ነበር። ሰው ግለሽ ታውቂያለሽ እንዴ? ያውም ከአንድ 3 ነው። እንዴት አድርገሻቸው? በሰላ ነው ጠቅጠቅ እያደረኩ። ይኸው እንጂ። አዎ ይሄን ቃሌን እንኳን እንዳላጠፍ ስላደረከኝ አመሰግናለሁ። አሁን ለዛ ለፖፖት ስጠው። ለማ ለፔፔ ስሙን አንተ ጥራው፣ ብቻ ለደፍተሩ ባለቤት ስጠው። እሺ ሄድና ስጠው እንጂ። መቼ? አሁን? አይ ቅድም። ፓስት ቴንስ። ኧረ አንተ ፓስታ ራስ ሂድና ስጠው። ፕሬዘንት ቴንስ ግን እኮ ሰርቼ አልጨረስኩለትም። ስትመለስ ጨርስለታለህ። ኧረ ካልጨረስኩለት ይገለኛል። አንተ ልጅ ቃሌ እንዳጥፍ ታደርገኝ ነው መሰለኝ። እሺ በቃ እሰጠዋለሁ። ስሚ ቃሌን ብቻ። ቆይ ግን ሀሳቡ እንዴት መጣልኝ? ለነገሩ ሰው ያፉን ፍሬ ነው የሚበላው። እስኪ ነው የሚያርግልኝና እንደ ጀለሶቼ ወግ ይድረሰኝ። አረረረ ይቅርብኝ። የሰው ደም አይነፋም አይነፋም። የዛሬው ክርታስ ምንም ያልተመቸኝ በእናት። እኔም የመጀመሪያውን ስቲክ ስለባለበው ነው ጥሩ እንዳልሆነ የባነንኩት። አረ ማለት አዛ ሰው ነው በእናት። ከዚህ በኋላ ማን ከሱ ይገዛል? የሻሼ ብሎ የወለጋ ነው ልሸተልን። ቂብ ያለው መሰለው እንዴ? አረ ዝም ብሎ በእናት። ከዚህ በኋላ ማን ከሱ ይገዛል? ጨርሳ? አይ እንደዛ አይደለም። እና ምንድነው? ያንተን እየሰራው አዲስ የገባችው ልጅ ደብተር ላይ የሆነ ነገር ጽፋ እንድሰጥ ላከች። ማነ ፔፔ ነው ፖፖ የምትባል ትሰማኛለህ? ከማይሆን ሰው ጋር ነው የጣላው። እሺ ማን እንደሆንኩ እንድታውቅና ምን ያህል ቅርብ እንደሆንኩ እንዲገባ ነው በገዛ ደፍተሬ መልእክት መልክልኝ። ገባ? አላርፍ ካልክ ግን የሚቀጥለው መልእክቴ በሂሳብ ደፍተር ሳይሆን በሰውነት ላይ ነው የምጽፈው። ደግሞ እንዳሁኑ በእስክሪብቶ አይሆንም፣ በሰላ ነው። እሺ በሰላ። እቺ
እቺ ልጅ ለወዳት ነው መሰለኝ። አንፍር ነች እባክህ። ከማን ጋር እየቀለደች እንደሆነ አላወቀችም። አዲስ ደብተር ግዛና ሙሉን ገልብጦሽ። ለምን? መሀል ላይ እኮ ነው የጻፈችው። መሀል ላይ ጻፈች ማለት ደግሞ ተበላሽ ማለት ነው። ኖ ማለቴ የጻፈችበትን ቦታ ቀዶ እንደገና ቢጽፈው ይሻላል። አይ እኔ የተቀደደ ደብተር እንዲኖረኝ አልፈልግም። ደግሞ የተቀደደውና የተጠመራችሁበት ነው አልታስብለኝ ነው እንዴ? አረ እንደዛማ አይደለም፣ ይበዛበታል ብዬ እኮ ነው። አታ ይበዛብሃል እንዴ? አዎ እ አይ አይበዛብኝም። አየህ ዝም ብለህ ነው የምታካብደው። ይኸውልህ አሁን አዲስ ደብተር ገዝተህ ገልብጦሽ ደግሞ ለዛች ለሸዋ ፈራው ነው ለሸዋ አንገዘው ለምትባል ልጅ የላክሽልኝ መልእክት ደርሶኛል በለኝ። እሺ ሂድ በቃ። እኔ የምልሽ እስኪ እዚህ ትምህርት ቤት ስለተደፈረችው ልጅ ነው። ይህ እኮ ያለፈ ታሪክ ነው ማሬ። ለምን ስለ ዛሬያችን ስላንተ አናወራም? አዎ እሱማ እያወራን አይደል እንዴ? እኔ የምልህ ፍቅረኛ አለህ? ለምን እንደዚህ ያናልስክ? አንድ ጥያቄ ልጠይቅሽ፣ ከዛ አንቺ አንድ ጥያቄ ጠይቂ። እፍ መልሰህ ስለ ልጅቷ ልጠይቀኝ ነው? አዎ ከዛ አንቺም ማወቅ የምትፈልጊውን እነግርሻለሁ። ምን ነው ይሄን ያህል አስጨነቀ? ቆይ አይ አስጨንቆኝ ሳይሆን ቅድም እዚህ ትምህርት ቤት የተደፈረች ልጅ ምናምን እያሉ ሲያወሩ ሰምቼ ነበርና ለማወቅ ስለጓጓሁኝ። እሺ ምን ልንገርህ? በቃ ልጅቷ መሰረት ትባላለች። የክላሳችን ሜጋ ተማሪ ነች። ተማሪዎቹም ስለምታስኮርጃቸው ይወዷት ነበረ። በተለይ ጀማው እንዴት ይሁን ማን ይሁን ሳይታወቅ የፓርቲው ቀን ላይ ተደፍራ ሞታ ተገኘች። እነማን ነበሩ ጓደኞቿ? ቆይ እንጂ አንድ አይደል እንዴ ተባባሉ። አሁን ደግሞ የኔ ተራ ነው። እሺ ፍቅረኛ አለህ? ምንድነው መስማት የምትፈልጊው? እኔማ እውነታውን ነው፣ ግን ባይኖርክ ደስ ይለኛል። የለኝም። በስ አንተን የሌላ ሰው አድርጎ መሳል ይከብደኛል። እነማን ነበሩ ጓደኞቿ? ያው የትምህርት ቤቱ አስጨናቂዎች የነ ፔፔ። ምን እንደምትይኝ አይነት ጨዋ ሜጋ ከነበረች እንዴት ከነሱ ጋር ጓደኛ ልትሆን ቻለች? የኔ ተራ ነው። አክሽን ምናባቷ? ምን? አይ ምንም እንትን ትንሽ ትን ብሎኝ ነው። እኔ ደግሞ ሌላ ነገር መስሎኝ ደነገጥኩኝ እኮ። እሺ ምንድነው ጠይቂ። እሺ ግን እንዴት ፍቅረኛ የለህም? ያው እንዳንቺ አይነት ስላላገኘ። እውነት? ቆይ የኔ ተራ ነው ማልልኛ። ንገርኛ፣ እንዴት ጓደኞቿ ሆነች? ያው ሜጋ ስለሆነች እንድታስኮርጃቸው ነው። ማልልኝ። ተደወለ። ይደወላ ንገረኝ። በኋላ ገና ካሁኑ በእኔ መሳብ ጀመርክ? ሰላም ተማሪዎች፣ እንዴት ናችሁ? አዲስ ክላስ እንዴት ነው? ተመቻችሁ? ኦኬ እሺ፣ ሆምወርክ ነኝና ክላሳችንን እንጀምራለን። እንዴት ነው ተሰምቷል? ሼልላችሁ እዚህ ክላስ መግባት አለብን። ለምን? የቤት ስራ ራሱ መስጠቱን ረስቼዋለሁ። አያሳስብም። ለሌላ ጊዜ ግን የቤት ስራ አይባልም። እሺ ምን? እሺ የማዕድ ቤት ስራ አስመሰልከው እኮ። ሆምወርክ አትልም እንዴ? ወይኔ ጉዴ ፈላ። ደግሞ ማን ነገረሽ? ዝም በል። እኛ እኮ ሳቅ እንፍጠር ብለን ነው እንጂ ታውቀናለህ። እሱማ ግን የቤት ስራ ማለቴ ሆምወርኩ ለምንድን ነው የማያሳስበኝ? ሰርቼዋለሁ። ምን? ማ አንቺ? ምን ማለት ነው ማ አንቺ ማለት? ያው አትችይም ለማለት እኮ አይደለም፣ አትወጂም ብዬ ነው እንዴ? አልተሳሳትክም። እና እንዴት ሰራሽ? ያ ሜጋውን አሰርቼው ነው። ምን? እዚህም ጀመረሽ? አስፈራርተሽው ነው? ኧረ አንተ ደግሞ በፎንቃ የተሰራ ነው። የምርሽን ነው? ያው በቃ ሂጂ ዝም ብዬ አወራሁትና አሻለኝ። እሺ በቃ እኔ ደግሞ ጓ ብለሽ መስሎ ይደብረኝ ነበር። ኧረ አይደለም። አይ ፒስ በቃ አሁን በሸለስ እንኳን ወደ ጌሙ በሰላም መጣችሁ። ቆይ ጨዋታ መጫወቱ ነው። አንቺ ውዬ ምን አድርገሽ ነው? ከማን ጋር የተደጋጋሽው? ወጣላችሁ?
እንትን ምን? አረ ይዘናል አለን እኮ ግን ምን ሆናችኋል ነው ወይስ ሆምወርክ አልሰራችሁ? አዎ እንደዛ ነገር። ኦኬ አዲስ ተማሪ ስለሆናችሁ አልጫናችሁም። እፎይ። ግን ደብተራችሁን ስጡኝ። እንዴ ለምን? ከተማሪዎች ላይ ገልብጦ ያልኳችሁን ለማየት። እየገለበጥን እኮ ነው። ማለት እስካሁን አልጨረሳችሁም? አዎ የቤት ስራውንም እኮ ለዛ ነው ያልሰራነው። አረ የቤት ስራት ብላ አንተ ሲያስጠላ። ምን አልሽ? አይ እንግሊዘኛ ስታውቅ አማርኛ መስማቱን ላይ ያስጠላል። ኦኬ እንግሊዘኛችሁ ጥሩ እየሆነ ነው አይደል? አዎ በጣም ጥሩ። ቋንቋ ብቻ ያንን ምንም አይጠቅማችሁም። ማስም ላይ ጥሩ መሆን ይጠበቅባችኋል። እሱማ ያው መግቢያችን እናስቀድም ብለን ነው። ለዛም ነው ገልብጠን ያልጨረስነው እንግሊዘኛ እናስቀድም ብለን። አይ ጥሩ። ቦዝናችሁም ካልሆነ አንድ ነገር ነው። አረ ቦዝነን አይደለም ቢዚ ሆነን ነው። በጣም ጥሩ። ለማንኛውም ጨርሳችሁ ከክላሱ ጋር እኩል እንድትሆኑ እፈልጋለሁ። ሚስተር። አቤት። አንድ እዚች ጋር ትንሽ ታስረዳኛለህ? ኦኬ። ኧረ አንቺ ምን አይነት ጸዴ መምህር ነው እባክሽ። እኔማ ወይ እጅ በጆሮ ያስይዘናል ወይ ያስወጣናል ብዬ ነበር እኮ። ሆስፒታል በለው እኮ። እኛ እኮ ጤና ጣቢያ ተምረን ነው እንደዛ ስንሰቃይ የነበረው። ደግሞ ለምን ነው ከልጆቹ ጋር የተነካካሽው? ወይ አንተ ደግሞ ወደ ኋላ። እየቀለድኩ አይደለም። ለምን ተነካካሽ? መች ተነካካው? በትናንትና ቆርጮም እኮ ነው። ጸባ አሳድሮ አይገርምም? ወንድ ልጅ አይደል እንዴ? አንዴ ከተጣላ በኋላ ምንድን ነው? ተው እባክህ። ባይሆን አንተ እንዴት ሆንክ? ምንም የለም እባክሽ። አዝግ ነገር ነች። ምንም የምፈልገውን ነገር ላገኝ አልቻልኩም። ያቺስ ጓደኛዋን ስትላት የነበረው አወራሃት? ከሱ ጋር ነበረች እና ላወራት አልቻልኩም። እና ምን አሰብክ? ምን አስባለሁ? ወይ አሁን ስወጣ አወራታለሁ። አውራት። እኔም አላረፍኩም። በሸሎም ቢሆን መረጃ እየሰበሰብኩ ነው። አይ አሪፍ በቃ። ወዴት ነው? ቶሊት። እና መምህር ሳይወጣ ነው እንደምትወጪው? አይ ተደውሏል ብዬ እኮ ነው። ቢደወልም እኔ እዚህ እስካለሁ ድረስ አስፈቅደሽ ነው የምትወጪው። እሺ ልሂድ? እሺ ግን እንዳይደገም። ሀይ እንዴት ናችሁ? ሀይ እንዴት ነው? ተላመዳችሁ? ምን ለምዳን እንደዚህ ያለፋታ ያላችሁ የሚያስለምደን ያዛችሁ? እንዴት ማለት? አይ እየለመድን ነው። እንዴት ነሽ እህቴ? አይ እንዴት ነህ? አንዴ ላውራሽ። ምንድን ነው የምታወራት? አይ ትንሽ ነገር ነው። ላስቆያት። እንዳታስቆያት እሺ? እሺ አንዴ በቃ ውጭ ጠብቅ። ላስቆያት። እጅ እጠብቅሻለሁ። እሺ እህቴ። ሳታስፈቅጂ ምናምን ይላል እንዴ? ሆ ሽንቴ መች አስፈቅዶ ነው እንዴ የሚመጣው? ያፈነዳኝ ነው እንዴ? ምንድን ነው ያይፋታሽም እንዴ? ምን ልታወራኝ ነው? አንተ እኮ ስለ ጓደኛዬ ካልጨረስሽኝ እሱ እንድትነግሪኝ። ምን እንገር? ማለት ያው ጠላት ወይም ደግሞ እሷን መጉዳት የሚፈልግ ሰው ነበር? አይ አልነበረም። እሺ የፍቅር ጥያቄ ሳቀርቦላት እምቢ ያለችው ሰው ነበር? አልነበረም። እሺ ፍቅረኛስ ነበራት? አልነበረም። ትኩረቷ በሙሉ ትምህርቷ ላይ ነበር እና ለእንደዚህ አይነት ነገር ጊዜ አልነበራት። እንዳየኋት ከሆነ ቆንጆ ናት እና እንዴት የፍቅር ጥያቄ የሚያቀርብላት ሰው አይኖርም? ታውቃታለህ እንዴ? አይ እንትን ፎቶ ላይ ቻት ነበር እና እንዴት ጓደኛ እንደመሆንሽ አታውቂም? ማለት አንዴም ቢሆን የፍቅር ጥያቄ አቅርቦላት የሚያውቅ ሰው የለም? ፖሊስ ነህ እንዴ? ኧረ አይደለሁም። ምን ነው? አይ ያኔም ቃላችንን ሲቀበሉን እንደዚህ አይነት ጥያቄ ነበር ሲጠይቁን የነበሩት። ኧረ እኔ ዛፓ አይደለሁም። ልጅቷ ስላሳዘነች ነው እና ስለ እሷ ማወቅ ስለፈለግኩ ነው። መርማሪ ነው ግን የምትመስለው። ኧረ አይ ያው ለማወቅ ስለጓጓሁኝ ነው።
እሺ እየጠበቀኝ ስለሆነ ልሄድ በቃ። እሺ በቃ ኬኳ ምን አንተ አይደብርም እንዴ? ኬኳ ምናምን እያልክ ሙርት ይዛለህ እና ሸዋፈራው ብዬ በሙሉ ስምሽ ልጥራሽ እንዴ? አንተ እናትህን። ኧረ እኔ እንደዛ አይደለም ስቀልድ ነው። ታመሪያለሽ እንዴ አንቺ ደግሞ። እሺ አሁን ምን ፈልገህ ነው? ከመቼው ተግባብታችሁ? ከማን ጋር? ከአዲሱ ልጅ ጋር። ኧረ አልተግባባንም። ምን ነው? እና ምን እያወራችሁ ነበር? አይ ስለ መሲው ጠየቀኝ ነበር። መሲን ያውቃታል እንዴ? ስለ እሷ ሰምቷል እና እንዴት እንደሞተች ማወቅ ፈልጎ ነው። ማወቁ ምን ይሰራለታል? እኔ ምን አውቃለሁ። አንዳንድ ሰው በቃ ወሬ ይወዳል። እና አንቺ ምን አልሽ? ምን እለዋለሁ? እንዲሁ ጨቀጨቀኝ እንጂ። የረሳሽውን ነገር አስታውሶ አስደበረሻል? መቼ ረሳኋት? እኔ ይደብረኛል። እሱማ ልክ ነሽ፣ በቀላሉ አትረሻትም። ግን አለ አይደል አታስብ ደህና ነው። ቆይ እስከ መቼ ነው እኔና አንቺ ኢስት ኮስትና ዌስት ኮስት ሆነን የምንቀጥለው? ከዛ ፋራ ጀለስ ጋር ሆነ የማየው ሙድ እያራመድ ታዲያ ልፈታ ነው? ኧረ አንቺ ደግሞ ጭስ አይደለሽ እንዴ? እሱ እኮ ጥሩ ሙድ ላይ ስላልሆነ እኮ ነው። ማለት አይምሮ ምናምን ተነክቷል ማለት ጨለለ እንዴ? ኧረ እንደዛ አይደለም። ፍቅረኛውን እኮ በቅርቡ ነው ያጣው እና ከዛን ጊዜ በኋላ የሌለውን ባህሪ ያመጣ እንጂ ምርጥ ያራዳ ልጅ ነው። ያው እኔም ምርጥ ያራዳ ልጅ ነኝ። ያ ወንድም ሲነካ ዝም አለም ብዬ ነው። አይ እንደዛ ከሆነ ግን በቃ እንዳይደርስብኝ። አይደርስብሽም። እኔ ብቻ ብደርስብሽ። ምን? ለምን? ሄዲንግ ትፈልጋለህ? ኧረ እኔ ሄዲንግ ሲንግል ነው። ኧረ አንቺ ስንት ነገር ተነጋግረን አንተም ጨለል እንደሆንኩ አሻኝ። ወይኔ ሳይመን ይበለኝ። ከዚህች አህያ ጋር ያለ መጋጫ ተጋጭቼ ወይኔ። ቤዚ ሌላ ጊዜ አብራችኋል እንደምትሆኑት? ዛሬ የጥላሽ ሄዳ ነው። ሴት ልጅ ታፈቅ እንኳን ጓደኛ ቤተሰቧን ተዋለች አይባል? ምን ቤዛ ፈቀረች? በለው ማለት በዚያ ከሄዳ ማፍቀር የማይቀር ነው እንዴ? ማንን ነው የምታፈቅረው? እሱን ተይልና እንደምናስቸውከለ እንዴ? እኔስ ምን እኔ ነኛ ከኔ ጋር እየተመቻቸና አለ እንዴ? ኦኬ ለካ አንተም አለበት። ስለዚህ ዙሩ ክራው በለኛ። ማን አባቱን ያፈቀራት? አይ እሱ እንኳን ይቅርብ። ራስን ችለ በራስን ሜዳ ብትፋለም ነው ይሻላል። ማን አለቁም? ምን ልታረግ? እሱ አጠገብ እንዳይደርስ አስጠነቅቀዋለሁ። ማን እንደሆነ ግን አውቀዋል? ማንም ይሁን ማን ፔፔ ብቻ ይሁን እንጂ አለቁም። ፔፔ ብቻ እና ያው አዲሱ ልጅ አይሁን እንጂ አዲሱ ልጅ ቢሆንስ? ይሁና ያው እንግዳ ነው ይልመድ ብዬ እኮ ነው ማለት እሱ ነው ጌታን ራሱ ነው። እውነት ልጠብሰው ይማማቀች። ወይኔ ምን ነው በቃ እንግዳ እንዳስቀየም እያደረገች እንዴ። አሁንስ አበዛው። በማይመጣ ይመጣል። አላወቀኝም ዱ ነገር እንደሆንኩኝ። ምን እሺ ነው ነብስ? ምንም ምን እንጃለት። ለማሚ ልኖርላት። ሴት ቢር በሴት ይተካል። እናት ግን መተኪያ የላት። ደግሞ ሳልነግርህ የሞተችው ልጅ የፋራው ፍቅረኛ ነበረች። የማን? የፖፖ። የፔፔ። በምን አወቅሽ? ጓደኛው ነግሮኝ ነው እባክህ። እሷን ካጣ በኋላ ነው እንደዚህ አመል ያወጣው ምናምን አለኝ። ምን? እርግጠኛ ነሽ? ምኑን? ፍቅረኛዋ እንደነበረ? አዎ። ምን ነው? ጓደኛው እኮ ነው የነገረኝ። እና ለምን ጓደኛዋ ደበቀች? ምኑን? ፍቅረኛ እንደሌላት ነበር የነገረች። ያው አታውቂ ይሆናል። የእሱ ጓደኛ አውቆ እንዴት እሷ አታውቅ?
ወይስ ልትደብቀኝ የፈለገችው ነገር አለ?